ሰርተዋል። ከቅርብ ጊዜ ወዲህ ደግሞ በአገሪቱ ውስጥ በተለያዩ ህብረተሰቦች ላይ የሚፈጸመውን ግፍ በመቃወም የአገዛዙን ጭካኔ በስፋት በመግለጽ ከልምዳቸውና ከተመክሯቸው የተነሳ በርካታ ግንዛቤ የሚያስጨብጡ ጽሁፎችንና ቃለምልሶችን በመስጠት ላይ ናቸው። በአሁኑ ወቅት በአማራ ህዝብ ትግልም ውስጥ የበኩላቸውን ተሳትፎ እያደረጉ ያሉ ፖለቲከኛ ናቸው። በጣም እናመሰግናለን ጥሪያችንን ተቀብለው አቶ ገዱ በዛሬው ዕለት ጦርነት እንዴት ሊቆም ሰላም እንዴት ሊመጣና አገዛዝ እንዴት ሊያበቃ እንደሚችል የበኩሉን ሐሳብና ምክር ሐሳብ ሊያቀርቡ ስለተገኙ 10 ደቂቃ አሉት፣ መቀጠል ይችላሉ። አቶ ገዱ አንዳርጋቸው። በጣም አመሰግናለሁ። በዚህ ጦርነት ይቆም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ቃል በበይነ መረብ በሚካሄደው የተቃውሞ ትዕይንተ ህዝብ ላይ መገኘት መልእክት እንዳስተላልፍ እድሉን ላመቻቻችሁ የዚህ ፕሮግራም አስተባባሪዎች ምስጋናዬን አቀርባለሁ። በዚህ የተቃውሞ ትዕይንተ ህዝብ የማስተላልፈው መልእክት የግሌ እንጂ የሆነ ድርጅት ወይም ስብስብ አለመሆኑን አስቀድሜ መግለጽ እወዳለሁ። ይህንን ካልኩ በኋላ ኢትዮጵያ ሀገራችን ያለችበትን ሁኔታ በተመለከተ ያለኝን ምልከታና መፍትሄ ይሆናሉ የምላቸውን ሐሳቦችን እንደሚከተለው አቀርባለሁ። ክቡራትና ክቡራን የዚህ ፕሮግራም ተሳታፊዎች፣ የፕሮግራሙ አዘጋጆች፣ ኢትዮጵያ ሀገራችን በተለያዩ ጊዜያት የተለያዩ ፈተናዎችን ተሻግራ በበጎ የምትታወቅባቸውን እሴቶች የገነባች ሀገር ነች። የረጅም ዘመናት የመንግስትነት ታሪክ ካላቸው ጥቂት የዓለማችን ሀገሮች አንዷ ሆኖ በዓለም አቀፍና አህጉር ሰላም ማስከበር ጉልህ ሚና የነበራት፣ ለቀጠናው ሰላምና መረጋጋት በጎ አስተዋጽኦ ስታደርግ የኖረች፣ በነፃነቷና በጸረ ኮሎኒያሊዝም ታሪኳና በዚህ ዙሪያ በገነባችው እሴት እኛ ዜጎቿ ብቻ ሳንሆን ጥቁር ህዝቦች ሁሉ በነፃነት ምሳሌ አድርገዋት ሲያወድሷት የኖረች ሀገር ነች። በቅርብ ዓመታት ደግሞ በጸረ ሽብርተኝነት አቋሟ ጠንካራ የምዕራባውያን ሀገሮች አጋር እውነተኛ አጋርነቷን ያስመሰከረች ከመሆኑም በላይ ለሰው ልጆች ሰላም መስዋዕትነትን ስትከፍል የቆየች ታላቅ ሀገርም ነበረች። ከሁሉም በላይ ደግሞ ኢትዮጵያ ከራሷ ጋር አንጻራዊ ሰላም በፈጠረችበት ወቅት ያላትን የህዝብ አቅም በመጠቀምና የውጭ ኢንቨስትመንትን በመሳብ ለተከታታይ ዓመታት ፈጣን እድገት በማስመዝገብ በዘመናት ስትታወቅበት የነበረውን ድህነትን በፍጥነት መቀነስ ጀምራም ነበር። በሀገሪቱ ተገኝቶ በነበረው አንጻራዊ የኢኮኖሚ እድገት የተፈጠረው መዋዕለ ንዋይ በመጠቀም በዘለቄታ ልማት ቁልፍ መሳሪያ የሆነውን የሰው ኃይል ልማት ማለትም ትምህርትን